አብዛኞቻችን ለዓይን ጥራት ካለው ጠቀሜታ በዘለለ ምን ያህል አስደናቂና አስገራሚ የጤና ጥቅም እንዳለው ያውቃሉ? ዛሬ ስለ ካሮት ነው የምናወራው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ አስደናቂና አስገራሚ የጤና ጥቅሞችን ታገኛላችሁ። ሰባተኛ የካሮት አስደናቂና አስገራሚ የጤና ጥቅም የቆዳ ጤንነትን መጠበቅና እርጅናን መከላከል። ካሮት ላይ የተለያዩ ቫይታሚኖችና ሚኒራሎች ስላሉት ከነዛ ውስጥ ቤታ ካሮቲን የተባለ ንጥረ ነገር ስላለው እሱም ደግሞ በቆዳችን ቲሹ ላይ አኮሙሌት ወይም በመጠራቀም ከፀሐይ አደጋ ወይም ከፀሐይ ቃጠሎ ቆዳችንን ፕሬቨንት ያደርጋል ወይም ይከላከላል። ከሱ ተጨማሪ ደግሞ ቫይታሚን ሲ የተባለ ንጥረ ነገርም ስላለው እሱ ደግሞ ቶሎ ቆዳ የሆነ አደጋ ወይም የሆነ ቁስለት ሲያጋጥመው ቶሎ ሪከቨር እንዲያደርግ ወይም እንዲያገግም የቆዳን ጤንነት ይጠብቃል። ከዛ በተጨማሪ ደግሞ ቫይታሚን ኤ የተባለ ንጥረ ነገርም ስላለው እሱም የቆዳ ድርቀትን በመከላከል ለቆዳችን ጥሩና አስደናቂ የሆነ ጥቅም ይሰጣል። ስድስተኛው የካሮት አስደናቂ የጤና ጥቅም የደም ግፊትንና የስብ ክምችትን መቀነስ። አዘውትሮ ካሮትን መመገብ መጥፎ ኮሌስትሮል ወይም ኤልዲኤል የተባለውን ንጥረ ነገር በማስወገድ ከዛም በተጨማሪ ደግሞ በፖታሺየም ሌቭሉ ከፍ ያለ በመሆኑ ከፍ ያለ የፖታሺየም መጠን ስላለው ይሄም ደግሞ ሶዲየም የሚባለውን ንጥረ ነገር አስወጥቶ ፖታሺየም ስለሚያስገባ በዚህ መንገድ የደም ግፊትን ይቀንሳል። እንዲሁ ከዚሁ በተጨማሪ ደግሞ ሶሉብል የሆኑ ፋይበሮች ስላሉት ይሄ ደግሞ ኢንተስታይኖች ወይም አንጀታችን ቱማች የሆነ በጣም ብዙ የሆኑ ኮሌስትሮሎችን ወይም ስቦችን አብዞርብ እንዳያደርግ ፕሬቨንት ወይም በመከላከል በዚህ መንገድ ኮሌስትሮል እና የደም ግፊትን ይቀንሳል። አምስተኛ አስደናቂ የካሮት ጥቅም የሰውነት የመከላከል አቅምን ይጨምራል። ካሮት በቫይታሚን እና በሚኒራል የበለጸገ በመሆኑ ለሰውነት የመከላከል አቅም ወሳኝና በጣም ጠቃሚ አትክልት ነው። እንደ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ቢ6 የተባሉ ንጥረ ነገሮች ስላሉት በርካታ የመከላከል አቅም ሲስተሞችን የሚገነባበት የራሱ ሲስተም አለው። የመጀመሪያው ቫይታሚን ኤ ወይም ቤታ ካሮቲን ነው። ይሄ ደግሞ ካሮት በቫይታሚን ኤ የበለጸገበት ምክንያት ቤታ ካሮቲን የተባለው ንጥረ ነገር ሰውነታችን ወደ ቫይታሚን ኤ ኮንቨርት ያደርገዋል፣ ይቀይረዋል። ያ ደግሞ ይሄ ቫይታሚን ደግሞ ለሰውነታችን ለቆዳ ለትንፈሳ ስርዓታችን እንዲሁም ለአንጀት አካባቢ ጤንነት ወሳኝ በመሆኑ ይሄ ደግሞ ኢሚዩን ሲስተማችንን ቢውልድ በማድረግ አንቲቦዲ ወይም የመከላከል ስትራቴጂዎችን እንዲከፍት በማድረግ ከተለያዩ በሽታዎች የመከላከል አቅማችንን ይጨምራል። ሌላው ደግሞ ቫይታሚን ሲ ወይም አንቲኦክሲዳንቶች ስላሉት ይሄም ደግሞ የሰውነት የመከላከል አቅማችንን ቢውልድ በማድረግ ከፋይት የሚያደርጉ ዋይት ብለድ ሴሎችን ፕሮዳክሽን ይጨምራል ማለት ነው። ሌላው ቫይታሚን ቢ6 ነው። እሱም ቫይታል የሆነ ኢሚዩን ሲስተም ሪስፖንስ የሚሰጥ ሚኒራል ነው ወይም ቫይታሚን ነው ማለት ነው። ከዚህ በተጨማሪ ሶሉብል የሆኑ ፋይበሮች ስላሉት እሱም ደግሞ ለአንጀት አካባቢ ጤንነት በጣም ወሳኝ ነው። ይሄም ኢሚዩን ሲስተማችንን ቢልድ የሚያደርግበት የዳይጀስቲቭ አካባቢ የምግብ መፈጨት ሂደቱን ያቀላጥፈዋል። በዛ ምክንያት የሰውነት የመከላከል አቅማችንን ይጨምራል። አራተኛና አስደናቂ የካሮት ጥቅም ውስጥ አንዱ የሆነው የአጥንት ጤንነትንና ጥንካሬን ይጠብቃል። ካሮት በካልሲየም እና በፖታሺየም እንዲሁም በቫይታሚን ኬ የበለጸገ በመሆኑ ለአጥንት ጤንነት ጠቃሚ ነው። የበሰለ ካሮትን በመመገብ ወደ ሰውነታችን ወደ ደም ስርጭት ውስጥ ካልሲየም የሚባለው ንጥረ ነገር ይገባል። ይሄም ደግሞ ካልሲየም ለአጥንት ጥንካሬና ለአጥንት ጤንነት እንዲሁም ለአጥንት እንዳይሳሳ ጠቃሚ የሆነ ንጥረ ነገር በመሆኑ በዛ ምክንያት ካልሲየም ስላለው ካሮት ለአጥንት ጤንነት ጠቃሚና ለጥንካሬም ጠቃሚ የሆነ ንጥረ ነገር ነው። ሶስተኛው አስገራሚ ጥቅም ለአፍና ለጥርስ ጤንነት። ጥሬ የሆነውን ካሮት መመገብ እንደ ጥርስ ቡርሽነት እና እንዲሁም አፍ አካባቢ ያለ ባክቴሪያ ወይም የአፍ ጠረንን በማስተካከል ለአፍ ጤንነት እንደሚጠቅም የታወቀውና የተገኘው አስገራሚና አስደናቂ የካሮት የጤና ጥቅም ነው። ሁለተኛው አስደናቂ የጤና ጥቅም የልብ ጤንነትን ይጠብቃል። ካሮት በተለያዩ ቫይታሚኖች የበለጸገ በመሆኑ ኤልዲኤልን በመቀነሱ ኮሌስትሮልን በመቀነሱ እንዲሁም ፖታሺየም ሌቭሉ ከፍተኛ በመሆኑ እንዲሁም ቫይታሚን ሲ ስላለው እነዚህ በቀጥታና በተዘዋዋሪ የልብ ጤንነትን እንዲጨምር ያደርገዋል። ይሄም ኤልዲኤል ከቀነሰ ኮሌስትሮል ከቀነሰ
በቬኖችና በአርተሪዎች ውስጥ ያለውን ፋቶችና ኮሌስትሮሎች የመዘጋጋቱን እድል ስለሚቀንሰው በደንብ የደም ዝውውር ስለሚስተካከል ይሄም ደግሞ የልብ ጤንነትን እንዲጨምር ያደርገዋል። አንደኛውና አስገራሚው የካሮት የጤና ጥቅም ላይ ደርሰናል። ወደ መጨረሻውና ወደ አስደናቂው ወደ መጀመሪያው የጤና ጥቅሙ ደርሰናል። ከዛ በፊት ግን ቪዲዮ እየተመቻችሁ ከሆነ ላይክ እንዲሁም ሰብስክራይብ እንዲሁም ደግሞ ኮሜንት ሴክሽን ላይ ሀሳብ አስተያየቶቻችሁን ታስቀምጡልኝ በጣም ደስ ይለኛል። ወደ መጀመሪያው ስንሄድ መጀመሪያውና አስገራሚና አስደናቂ የካሮት የጤና ጥቅም ምንድን ነው? እሱም የአእምሮ ጤንነትንና የማስታወስ ችሎታን መጨመር። ካሮት በውስጥ ያሉት የሉቴን መጠን መጨመር እንዲሁም ቤታ ካሮቴንም መጨመር፣ እነዚህ ሁለቱ ወሳኝ የሆኑ ሴንትራል ነርቨስ ሲስተም ወይም የአእምሯችንን ክፍል ፕሮቴክት የሚያደርጉ ወይም የሚጠብቁ ወሳኝ የሆኑ አንቲኦክሲዳንቶች ናቸው። ሉቴን የተባለው ንጥረ ነገር ኒውሮ ኢንፍላሜሽን እንዳይኖር በመከላከል ላታችንን የብሬናችንን ጤንነት ይጠብቃል። ካሮት ከፍ ያለ ቤታ ካሮቲን የተባለ ንጥረ ነገር ስላለው እርሱ ደግሞ የአእምሯችንን የመርሳትና የማስታወስ ችግር በጣም በመቀነስ ደረጃ ከፍተኛ የሆነ ጠቀሜታ እንዳለው እና ይህን የመርሳት ችግራችንን የሚያዘገየው ሪሰርቾች ከዛም በተጨማሪ በጭንቅላት ላይ የሚከሰተው ስትሮክ የሚባለውን ችግር እሱንም በጣም በከፍተኛ ደረጃ ተደጋጋሚ በብዛት ካሮት የሚጠቀሙ ሰዎች ላይ ይሄ ነገር እንደቀነሰ ጥናቶች ያሳያሉ። ቪዲዮ እንደተመቻችሁ ተስፋ አድርጋለሁ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። አመሰግናለሁ።